በዛሬ ቪዲዮ መንታ መንገድ የተሰኘ ቤተሰብ ተከታታይ ድራማ ላይ ሴቪ ላይ እና ኑህ ተጣሉ። በመካከል ጂሃን ኑህ እንደበደበው የሚለውንና ሴቪ ላይ በመጨረሻ ኑህን በፖሊስ ያዘዘችው እንደማትፈልገውም ነገረችው። ሂክመት ሱምሩ ላይ የመኪና አደጋ አደረሰችባት። ሱምሩም ተጎዳች፣ ከመኪናዋም ጋር ተጋጨች የሚለውንና ታሲን ሀገሩን ለቆ ወጣ። እንዲሁም ሌሎች አስደንጋጭና አጓጊ ሂንቶችን ይዤ ቀርብ ያለው ኢሳትና ኢስማም የሚጣሉበትን ጉንያሚንና ኢሳት የሚደባደቡበትን እንዲሁም ሌሎች አስደንጋጭ ትዕይንቶች ይቀርባሉ። ከእናንተ የሚጠበቀው ቪዲዮውን ላይክ ማድረግ ነው። ቻናሉንም ሰብስክራይብ ማድረጋችሁን አትርሱ። ወደ አጓጊ ትዕይንት ማለፍኩኝ። መንታ መንገድ ትዕይንታችንን ከመጀመራችን በፊት ሁላችሁም ቪዲዮውን ላይክ ማድረጋችሁን እርግጠኛ ሁኑ። ወደ አጓጊ ትዕይንት አለፍኩኝ። ኑህ አንዳንድ ስራዎችን ለመስራት በተለያዩ ቦታዎች ይዟዟራል። በዚህ መካከል ነበር ባላሰበው ሁኔታ የጂሃንና እንዲሁም ሴቪ ላይ የምትይዘው መኪና አንድ ላይ ቆሞ የተመለከተው። ጂሃንና እንዲሁም ደግሞ ሴቪ ላይ እርስ በርሳቸው ለማውራት ተቀጣጥረዋል። ድሮ ባልና ሚስቶች ነበሩ። ያ ማለት ደግሞ ኑህ ከጂሃን ጋር ሴቪ ላይ እንድትገናኝ ፈጽሞ አይፈልግም ነበር። ይህን የተመለከተው ኑህ በፍጥነትና በንዴት ሆኖ ወደ እነሱ ጋር አብሮ ይጠጋል። ሴቪ ላይ ምን ትሰሪያለሽ? ኑህ ላስረዳ እችላለሁ፣ እባክህ ተረጋጋ። ከዚህ ሰውዬ ጋር ምን ትሰሪያለሽ እያልኩሽ ነው ያለሁት እኮ። ምን ልታደርጊ መጥተሽ ነው? ከጂሃን ጋር አብረሽ ልትቀጣጠሪ ነበር ነው የሸወርሽኝ። ስልክሽን ስደውልልሽ አታነሽልኝም። እናም ደግሞ የነገርሽኝ የቤት እንደነበርሽ ነው እና እዚህ እንደመሆንሽን አላውቅም ነበር። ምን እያደረግሽ ነው? እየተበረበርሽኝ ያለሽው ከጂሃን ጋር መሆንን ምን ያስፈልገዋል? ምን እያደረግሽ ነው ለማለት ሙከራ አድርገ ጂሃን በወሬያቸው መካከል አቁም እባክህ፣ ልትረጋጋ ትችላለህ ብሎም ንግግሩን ሲቀጥል ኑህም ግልፍተኛው ነው ዝም በል በማለት ያስቆመዋል። ምን እያደረግሽ እንደሆነ ገብቶሻል? ይህ ሰውዬ እንደማልወደው ታውቂያለሽ። እናም ደግሞ ለእኔ ነፍሰ ገዳይ ነው። እሱም እባክህ ልትረጋጋ ትችላለህ ነው በማለት ጂሃን ለማስቆም ሲሞክር ይባስ ብሎ ሴቪ ላይ ጋር እርስ በርስ ልታገል ሊያገናኛችሁ የሚችል አንዳችም ነገር የለም። ዘመድም እንዳልሆናችሁ አውቃለሁ። አጭበርባሪ ናቸው እነዚህ ሰዎች። በቶሎ ተንሺ እባክህ፣ የኔ ነገር አክብርልኝ ኑ ተው ብላ ሴቪ ላይ ልታስቆመው ሞከረች። ግን ኑ በዚህ መካከል አመናጭቃት። ይባስም ብሎ ደግሞ ከፊት ለፊቷ ጠረጴዛ ላይ የተቀመጠውን ውሃ ሴቪ ላይ ደፋባት። እናም በዚህ ነገር እጅግ በጣም ሴቪ ላይ ደነገጠች። ጂሃን ካለበት ቦታም ተነሳ። ኑህ ባደረገው ነገር ተጸጸተ። ይቅርታ አድርጊልኝ ሴቪ ላይ፣ እንደዛ ላደርግ ፈልጌ አልነበረም። በጣም ይቅርታ ሴቪ ላይ፣ ግን ደግሞ እንደዚህ ንዴታዊ አታርጊኝ። እኔ በጣም ነው የማፈቅርሽ፣ ግን ደግሞ ከዚህ ሰውዬ ጋር ላይሽ አልፈልግም፣ ለዛ ነው እሺ ብሎ ቢናገር ሴቪ ላይ ግን አሻፈረኝ አለች። ኑህ ካለበት ቦታ ጥሎ ሄደ። በመጨረሻ ኑህ ሊሄድ ሲል አንዴ ጂሃን በቦክስ ይመታዋል። ሴቪ ላይ ይህም ነገር አናደዳት። እናም በመጨረሻ ጂሃንም ኑህን በቦክስ በመምታት ይዘርረዋል። በመጨረሻም ሰዎች ኑህን ያስወጡታል። ሴቪ ላይም እንደማትፈልገው ትነግረዋለች። ሴቪ ላይ ከጂሃን ጋር መኪና ውስጥ ገብታ ትሄዳለች። ሴቪ ላይ በመጨረሻ ጂሃን ወዳለበት ቦታ እንዲሁም ደግሞ ቤተሰቡ ወደሚኖርበት ስፍራም ይቀላቀላታል። እሷም ቤተሰቡን ትቀላቀላለች። ቤተሰቡም የጂሃንን መመታት ሲመለከቱ ከኑህ ጋር ተጣልቶ እንደሆነ ይነግራቸዋል። በሌላ በኩል ኑህ እጅግ በጣም እያለቀሰ ከእህቱ መሊክ ጋር ይገኛል። ጂሃን ጋር መጣላት እንደሌለባቸው መሊክ እየነገረችው ትነግራለች። በዚህን ሰዓት ላይ ኑህም እጅግ በጣም እያለቀሰ ለሴቪ ላይ ቮይስ ይልክላታል። ግን ያ ሊሆን አልቻለም ነበር፣ ልትመለስለት አልቻለችም። ኑህ በዚህ ነገር እጅግ በጣም ተስፋ ቆረጠ። በሌላኛው ትዕይንት አብረው መኪና ውስጥ እየነዱ የሚገኙት ሱምሩና እንዲሁም ደግሞ ታሲን አሉ። ታሲንና ኑህ እርስ በርሳቸው አብረው እየሄዱ ባሉበት ሰዓት ላይ በድንገት ከመኪናው ላይ ወርዳ ታሲንን ወደሚፈልግበት ቦታ ካደረሰችው በኋላ ታሲን ለጥቂት ቀን በረራ እንደሚያደርግና አይቶ መምጣት የሚፈልገው ቦታ እንዳለ ነግሯት እሷን ተሰናብቷት ወደ አየር መንገድ ይገባል። በዚህ መካከል ከኋላ ከመኪና እየተከታተለቻት የነበረችውም ሂክመት አለች። በሱምሩ እጅግ በጣም ተናዳለች፣ በጣም ቀንታለች። ታሲን ሱምሩን ቻው እያላት ይገኛል ከሩቁ። ይህን የተመለከተችው ሂክመት እጅግ በጣም ቀናች። በዚህ ሰዓት ላይ ነበር ትልቁን ነገር ያደረገችው። መኪናዋን በሰላም እየነዳች የነበረችው ሱምሩ በአጋጣሚ ባላሰበችው ሁኔታ እሷ ላይ ከፊት ለፊት የነበረው መኪና እቃ ይጥልባታል። ይህ እቃ የተጣለባትም ደግሞ ሆን ተብሎ በሂክመት አማካኝነት ነበር። መኪናውንም ወደ ኋላ በምታሽከረክርበት ሰዓት ላይና ፍሬን ለመያዝ ስትሞክር ሱምሩ ከዛፍ ጋር ትጋጫለች። ይህን የተመለከተችው ሂክመት ካለችበት መኪና ውስጥም ወርዳ እጅግ በጣም በድንጋጤ መሆንም ሱምሩን ሂዳ ትመለከታታለች። ሱምሩ አልሞተችም፣ ግን ተጎርታ ከአፍንጫዎቿ ደም እየወጣ ትመለከታታለች። ሱምሩም ራሷን ስላልሳተች ሂክመትን ትመለከታታለች። ሂክመት ግን እሷን ከመርዳትና ለመርዳት ለአምቡላንስ ከመደወል እላት እዛው ያለችበት ቦታ ትሄዳለች። እንዴት ሞት ጨክናባት እዛው ያለችበት ቦታ ትታት ሄደች። በሌላኛው ትዕይንት ደግሞ ያለ ፍላጎቱ እያገባው
ወጣት አለ። እሱም ደግሞ ኢሳት ነው። ኢሳት ያለ ፍላጎቱ ኢስማን አግብቶታል። እናም አብሯት እየኖረ ይገኛል። ግን ኢስማ ደግሞ በሌላ በኩል ያቺ ተራና ቀላል የምትመስለው ልጅ አሁን ኢሳትን እያዘዘችው ትገኛለች። በዚህ ምክንያት እጅግ በጣም የተበሳጨውና የተናደደው ኢሳትም ተረጋጊናም ደግሞ እኔ የምልሽን በሙሉ ትሰሚያለሽ። ከዚህ በኋላ ከኔ ውጭ ከኔ ትእዛዞች አንድ ነገር እንድታደርጊ እንዳልሰማሽ፣ ቤተሰቡን በሙሉ ማክበር አለብሽ። አዎ አውቃለሁኝ፣ አከብራለሁኝ እኮ ኢሳት በማለትም ተነግሯል። እሱም ግን ይህ በቂ እንዳልሆነና አሁን ከዚህ ክፍል ውስጥ እንድትወጣ እንደማይፈልግ ይባስም ብሎ ደግሞ እሷን በየቦታው ማየት እንደማይፈልግም ይነግራታል። እናም በዚህ ነገር እጅግ በጣም ተበሳጭቶ እሷን አንድ ክፍል ውስጥ አስቀምጦና ቆልፎ ሊያሰቃያት ሙከራ ያደርጋል። ኢስማ እያለቀሰች በራፉን ትደበድባለች፣ ታንኳኳለች፣ የሚከፍትላት ሰው ታጣለች። የእሷን ማልቀስ እየሰማች የነበረችው በሌላ በኩል ደግሞ የጉንያሚን ሚስት ነበረችው። ኢሳት እንደገና በራፉን ከፍቶ ኢስማ ላይ ይጮህባታል። ወዲያውም የጉንያሚን ሚስት በመምጣት ምን እያደረክ ነው እብድህ እንዲህ በማለትም ለማጽናናትና ኢስማን ለማረጋጋት ሙከራ ታደርጋለች። በዚህ ሰዓት ላይ እየጮህ የነበረውን ኢሳትን እየተመለከተው ጉንያሚንም የጉንያሚን ሚስት ሲነካ እንዳትነካት ኢሳት በማለት ወደፊት ይተካል። ጉንያሚን አሁን ላይ የኢሳት ወንድም ነው። እናም ደግሞ በቂ የሆነ የሀብት ክፍል ስላደረጉ የሁሉም መሪ መሆን ችሏል። እናም አቁም ብያለሁኝ ካለበለዚያ ግን አለቀም በማለት ጉንያሚን ለኢሳት ማስጠንቀቂያ ይሰጠዋል። ማን አንተ? እኔን በማለት ይናገራል። ጫፏን በትነካት አለቀም ብሎም ሲናገር ጫፏን ያው ነካዋት በማለትም ኢሳት ሲነካት ጉንያሚን በቦክስ ይመተዋል። ወዲያውም አንቆ ሊደበድበው በሚሞክርበት ሰዓት ላይ ሴቶቹ ያስለቀቁታል። እንዲረጋጋም በመናገር ኒሃያት ነበረች ከነሱ ውስጥ ትልቋ ሴት፣ እሷም ታረጋጋቸዋለች። አለቀውም በማለትም ኢሳትም ይጮኻል። ጉንያሚን በተመሳሳይ መልኩ እንደዛው። ቤተሰቡ አሁን ላይ ጠብ ላይ ገባ። የእኔ ልጅ ምን ማድረግን ያለው ደግሞ ጭራሽ ብለህ እዚህ መጣላት ጀመርክ እንዴ? እባክህ አቁም ይህንን ነገር፣ ይህ ነገር ምንም አልተመቸኝም፣ ያንተ ጸባይ አይደለም በማለት ኒሃያት ለማረጋጋት ሞከረች። ኢሳትም ይህች ልጅ ናት ለዚህ ሁሉ ነገር ያደረገችብኝ፣ እኔ ነግሬሽ ነበር ይህ ትዳር ሲጀመር እንደማይዘልቅና እንደማይሆን ሲል ኢሳት ይናገራል። ኢስማም እባክህ ኢሳት ተው ብላም ኢስማል ታስቆመው ስትሞክር ዳግመኛ ኢሳት ነገርኩሽ እኮ አንቺን እየነገርኩሽ ነው፣ ግን ማንም የሚረዳኝ ሰው የለም፣ ኢሳትን ሲጀመር የሚረዳው ሰው አንዳችም ሰው የለም በማለት ካለበት ክፍል እጅግ በጣም ተናዶ ልብሱን በመልበስ ከቤት ውስጥ ጥሎላቸው ይወጣል። የራሳችሁ ጉዳይ በማለት ይናገራል። ኒሃያትም ወዲያው እያለቀሰች የነበረችውን ኢስማን ታረጋጋታለች። አቅፋም አይዞሽ በማለት እንድትጽናና ታረጋታለች። ሂክመት ለማንም ሰው ሳትናገር መልሳ ወደ ምትኖርበትና ወዳለችበት ክፍል ውስጥ ተመልሳ ትሄዳለች። ሱምሩን መርዳት አልፈለገችም ነበር። ሱምሩ ራሷን አልሳተችም። የደረሰባት አደጋ መጠነኛ የሚባል ነበር። እየተንገዳገረችም ቢሆን ካለችበት መኪና ውስጥ በፍጥነት ትወጣለች። እናም በድንገት መኪና ሲያልፍ እየተመለከተችው ሱምሩ መኪናዎችን ለማስቆም ሙከራ ታደርጋለች። በሌላ በኩል ደግሞ ኑህ እጅግ በጣም ተበሳጭቷል። ሴቪላይን ለመመለስ በሚችሉ አቅም ሙከራ እያደረገ ይገኛል። እናም በዚህ የተነሳ ሴቪላይ የምትኖርበት ቤትን በመሄድ በማንኳኳትም ሴቪላይ ማግኘት እንደሚፈልግ ይናገራል። ጉንያሚን ውጣ ከዚህ ቤት፣ አንተ የእኛ ቤተሰብ አባል አይደለም እና ማንፈልግህም ሲል ይነግረዋል። በዚህ ሰዓት ላይ ሴቪላይ ትመጣለች። ወደዛም ስፍራ ከመጣች በኋላ ግን አይኑን ማየት እንደማትፈልግና ከሱ ጋር አብራ መሆን እንደማትፈልግ ትነግረዋለች። እሱም በዚህ ነገር እጅግ በጣም ተበሳጭቶ ልቡ ተሰብሮ ካለበት ቦታ ይወጣል። መጨረሻም ሱምሩ እርዳታ አገኘች። ኑህን ፖሊስ ጠርተው በመጨረሻ በፖሊሶች ኑህን አስይዘውት ከነ ሴቪላይ ካለችበት ቤት ውስጥ እንዲወጣ ጉንያሚንና አንዲሁም ሚስቱ ያደርጋሉ። በፖሊስም በግዴታ እያስወጡታል። ሴቪላይም በዚህ ነገር በጥቂቱም ብታዝን ግን እንዲወጣና ከዚህ በኋላ አብሯት እንዳይደርስና እንዳይቀርባትም ታስጠነቅቀዋለች። ኑህ ዳግመኛ የልብ ስብራት፣ ይህ ነገር በጣም አበሳጨው። ፖሊሶች ወዲያው ኑህንም ይዘውት ሄዱ። በመጨረሻም ሱምሩ ሆስፒታል ውስጥ መድረስ ቻለች። እናም ሕክምና ተደረገላት። የደረሰበት መኪናዋ ለአደጋ ከባድ ቢሆንም እሷ ላይ የደረሰባት አደጋ ጥቂት በመሆኑ እድለኛ መሆኗን ዶክተሮች ነገሯት። እሷም ወዲያው ስልኳን አውጥታ ለልጇ ደወለች። ተመልካቾች የዛሬው ትዕይንታችን እዚህ ላይ ይጠናቀቃል። ሂክመት ሱምሩ አደጋ እንዳደረሰችባት ታውቅ ይሆን? ሱምሩ ይህን ነገር ተገንዝባ ምን ታደርጋለች? ይህንን የሚያውቀው ኑህስ ምን ያደርጋል? የሚሉትን እና ሌሎች አስደንጋጭና ጓጉ ትዕይንቶችን በቀጣይ ትዕይንታችን ይዤላችሁ የሚቀርብ ይሆናል። እስከዚህ ላይ ተከታተላችሁን ከልብ አድርጌ አመሰግናለሁ።